ሁሉም ከተሞች አለን ብለው ያምናሉ እና ሁሉም ከተሞች የነሱ ምርጡ እንደሆነም ይናገራሉ። ትላልቅ ከተሞችም ብዙ ይኖራቸዋል። ስለ ምስጢራዊ መጠጥ ቤቶች ነው የማወራው። ስም የሌላቸው ለመግባት እንኳን የይለፍ ቃል የምትጠየቁበት አይነት መጠጥ ቤቶች። ይህ ነገር ነበረ የማወቅ ጉጉቴን የቀሰቀሰው፣ ነፍሴንም አሳጥቶኝ ነበረ። 2007 ዓመተ ምህረት ነበር። 4 ዓመት ሞልቶኝ ስለነበረ የወጣትነት ሰዓቱን ገና እየሞኩት ነበረ። እጠጣለሁ፣ ቁማር እጫወታለሁ፣ ብቻ ምን አለፋችሁ አሉ የሚባሉ ነገሮችን አድርጌያለሁ። መጀመሪያ አካባቢ አሪፍ ነበረ። ምክንያቱም ልጅ ነው የተባልኩኝ ጭንቅላቴን የምታሽበት ዘመን ስላበቃ ነበር። ቢሆንም 24 ዓመት ከሞላኝ በኋላ ነገሮች አልተቀየሩልኝም። ሰዎች ገና 24 ዓመቴ እንደሆነ ሲሰሙ እንደ አዋቂ አይቆጥሩኝም ነበር። ገና አዋቂ ያልሆንኩኝ አዲስ አዋቂ ነበርኩ የሚመስላቸው። በጣም ነበር የሚያበሳጨኝ። የመረጃ ሰብሳቢ ሆኜ ተቀጥሬ ነበር የምሰራው። አሪፉ ነገር የምሰራባቸው የሰዓት ጊዜያቶች ነበሩ። ከጠዋቱ 3 ሰዓት እስከ 8 ሰዓት ድረስ። ባያዎቹ ውስጥ ላለው ለእንደኔ አይነቱ ወንደላጤው ምርጥ ነገር ነበረ። በቂ እንቅልፍ ተኛለሁ። ከስራ በጊዜ ስለምወጣ በእግሬ የተጓዝኩኝ የተለያዩ ቦታዎችን አልፌ አዲሱ ሰፈር ደርሳለሁ። የመጠጥና የሴቶች ሰፈር። በጣም ደስ የሚሉ ጊዜያቶችን አሳልፌያለሁ እዛ ሰፈር ውስጥ። ግን እንደነገርኳችሁ በዛ ነገር የተሰላቸው መጣው። በጣም ነበር የሰለቸኝ። ስለዚህ የሚስጥር መጠጥ ቤቶችን ማፈላለግ ጀመርኩ። የተወሰኑትን ወዲያው ነበር ያገኘኋቸው እና አብዛኞቹ እንደ መደበኞቹ የመጠጥ ቤቶች የሚደብር ድባብ ነበራቸው። አንዱ ምሽት ትዝ ይለኛል፣ ገና የተስፋፋ የነበረውን ኢንተርኔት ተጠቅሜ በአካባቢ የሚገኙ የሚስጥር መጠጥ ቤቶች ካሉ መፈለግ ጀመርኩ። ከዚህ በፊት የማውቃቸውን ቦታዎች ነበረ ደግሜ ያየሁት። ከዛ ግን የኢሜል ሳጥኔ ጮኸ። አዲስ መልእክት ገባልኝ። ነክቼው ከፈትኩት። የኢሜሉ ርዕስ የሚስጥር መጠጥ ቤት ይላል። ቶሎ ብዬ በኢሜል የማዋራቸውን ጓደኞቼን እነሱ ከላኩልኝ ብዬ ጠየቅኳቸው። የማውቀው ሰው አልነበረም የላከልኝ። ከዛ ምናልባት ኢንተርኔት ስጠቀም ሳላውቀው በኢሜል ሎጊን አድርጌ ይሆናል ብዬ አሰብኩ እና መልእክቱን ላነበው ፈለግኩ። መልእክቱ ቀለል ያለና አጭር ነበረ። መልእክቱ እንዲህ ይላል: ሚስጥራዊ መጠጥ ቤት ጉዞ ማድረግ ፈልገዋል? ሲኦልን አይፈሩም? ለገነትስ አሻፈረኝ አይሉም? እንደዛ ከሆነ መጥተው ይጎብኙን። በአዲሱ ሰፈር መናፈሻ ፓርክ ዛሬ ምሽት 2 ሰዓት ይጠብቁን። ጥቁር ሸሚዝና ግራጫ ሱሪውን አድርጉ። የብቸኛው የግብዣ ጥሪ ሆነው ካመለጦ ድጋሚ ይህን ዕድል አያገኙም። በተጨማሪ ብቻውን ይምጡ፣ ለማንም እንዳይናገሩ። መልእክቱ በዚህ መልክ አበቃ። የሥራ ሁኔታዬ ሙሉ ልብስ እንድለብስ ማስገደዱ እድለኛ አድርጎኛል። ምክንያቱም ግራጫ ሱሪ ሞልቶኛል። ስለዚህ ጥቁር ሸሚዝ ከላይ ጣል አድርጌ ሱሪን አጥልቄ ሽክ አልኩ። ግን ይህ ነገር ቀልድ ቢሆንም ግድ የለውም፣ 1-2 ብዬ እመለሳለሁ። ቀጣይ ቀን ስራ ስለማይኖር አሪፍ አጋጣሚ ነው የሚሆነኝ። 24 ዓመት የሆነኝ ድብርት የወረረኝና ጀዝባ ነገር በሆንም ሞኝ ግን አይደለሁም። ይህ ነገር ወጥመድ ቢሆንስ? ከዛ የባሰ ነገር ሊሆንም ይችላል። ስለዚህ ለጓደኛዬ ሚኪ ደወልኩለት። ከዛ በኋላ በደንብ ከማልተዋወቃቸው የሥራ ባልደረቦቼ ጋር ልንጠጣ እንደሆነና ብዙም እንደማላምናቸው ነገርኩት እና 4 ሰዓት ሲሆን እንደምደውልለት አልደወልኩለትም። ደውሎ ሰላም መሆኔን እንዲያረጋግጥ ነገርኩት። ሚኪ ሶፍትዌር የሚሰራ ሰው ስለሆነ እስከ ምሽቱ 8 ሰዓት አይተኛም። ስለዚህ 4 ሰዓት ላይ መደወሉ አይከብደውም። 1 ሰዓት ተኩል ሲል ከቤቴ ወጣሁ። መናፈሻ ፓርኩ ከቤቴ 15 ደቂቃ መንገድ ቢሆንም በጊዜ መድረስ እንዳለብኝ ወስኜ በጊዜ ወጣሁ። 1 ሰዓት ከ55 ሲል መናፈሻ ፓርክ ውስጥ ባለው መቀመጫ ላይ ቁጭ ብዬ ስልኬን የጎረጎርኩ መጠበቅ ጀመርኩ። ልክ 2 ሰዓት ሲሆን ትከሻዬ ሲነካ ተሰማኝ። ውብ የሆነች ልጅ አጠገቤ ተቀምጣለች። ገና ሳያት ነበረ ከመጠጥ ቤቱ እንደሆነች ያወቅኩት። ልዕልት እባላለሁ አለችኝ ፈገግ ብዬ። ቤተሰቦችሽ ንጉስና ንግስት መሆን አለባቸው አልኳት። ፈገግታዬን በፈገግታዋ መልሳ አይደለም እና ኪሩቤል አንተን አይደለ? ስሜን አውቀዋለች። በጣም አሪፍ። አዎ ኪሩቤል ነኝ ይመስለኛል። መጠጥ ቤቱን ልታሳይኝ ነው እዚህ የመጣሽው አይደል? ጠየቅኳት። ሲኦልን ለመጎብኘት ከፈለክ ብቻ ነው ግን ወይም ገነትን ያንተ ቅምሻ ይወስናል። ግን መጀመሪያ ለአዲስ ደንበኞቻችን እንደምናደርገው የመጀመሪያ ምርጫ እንስጥ። አይ አልፈልግም የምትል ከሆነ መመለስ ትችላለህ። ግብዣችንን ውድቅ አድርገህ ወደ ቤት መሄድ ትችላለህ፣ ወይም ደግሞ ወደ ሌላ መጠጥ ቤት። ግን ከዛሬ ጀምሮ ሌላ የግብዣ መልእክት አይደርስም። ቆም ብዬ አሰብኩ። 2 ሰዓት ሆኗል። ውጪ ሽክ ብዬ ወጥቻለሁ። ስለዚህ ይህን ቦታ ላይ ወሰንኩ። ከፊት ቅደም ወይዘሪት ልዕልት መለስኩላት።
ብድግ ብላ ከፊቴ መራመድ ጀመረች፣ ፈጠን ፈጠን እያለች። የምሽቱን ቅዝቃዜ፣ የመጠጥ ቤቶችን ሙዚቃ፣ በምሽት የወጡ ሰዎችን፣ ጨለማ መንገዶችን እያቆራረጥን በዝምታ ተጓዝን። ብዙም ሳንራመድ ጸጥ ወዳለና መኖሪያ ቤቶች ወደ በዙበት ሰፈር ደረስን። ጥቂት ሰዎች ነበር የሚታዩት። በድንገት ቆም ብላ ዞራ ወደ አንዱ ቤት አመራች። ቁልፍ አውጥታ በሩን ከፍታ ወደ ውስጥ እንድገባ መለከተችኝ። የሰው ቤት ነው እንዴ? ጠየቅኳት። ይህ ቤት የሞቱ ሰዎች በዝምታ የሚጮሁበት ቤት ነው። ስቃይ ደስታ የሆነበት ቤት፣ ደስታ ደግሞ ሞት የሆነበት ቤት። ይህ ቤት የዲን ቤት ነው፣ በጥቁሩ ኮከብ ውስጥ የሚኖረው። ወደ ውስጥ ግባ። ሰምቼው ለማላውቀው የመጠጥ ቤት አሪፍ ገለጻ ነው ብዬ አሰብኩ። ተለማምዳው መሆን አለበት። ግን ይህንን ስትናገር ውስጧ ቅር ያለው ነገር ያለ ይመስለኛል። ዲን ያለችው ማን እንደሆነ አላውቅም። በተለይ ጥቁሮቹ ከዋክብት የተባሉትን ሰምቼ አላውቃቸውም። ቢሆንም ውስጤ መግባት ፈልጓል። እየመራችኝ ወደ ውስጥ ገባች። ባዶ ቤት ነበረ። ምንም የቤት ዕቃ፣ ምንም ነገር አልነበረውም። ይህንን ቤት ለሚስጥራዊ መጠጥ ቤታቸው ብለው ተከራይተውት ከሆነ ስራቸውን እንደ ስማቸው ነው የሚቆጥሩት ማለት ነው። ይህ ነገር በጣም ደስ የሚል ነገር ይሆናል። ቀጣይ የተፈጠረው ነገር እንግዳ ነገር ነበረ። ወደ አሳንሰር ወደሚያመራ ኮሪደር አዞረችኝ። የውጭ ሀገር ሀብታም ሰዎች ቤታቸው ውስጥ አሳንሰር እንዳላቸው አውቃለሁ፣ ግን የኛው ወደታች ነበር የሚሄደው። ያለንበት ሰፈርም በተለይ ለመኖሪያ ቤቶች የምድር ቤት የሚፈቅድ አልነበረም። ወደ አሳንሰሩ ልገባ ስል ድጋሚ አስቆመችኝ። ይህ ለሁለተኛ ጊዜ የምሰጠ ምርጫ ነው። ፊትን አዙረህ ወደ ቤት መሄድ ትችላለህ። ቁልፉን ተጫኝ መለስኩላት፣ ወደታች ወደሚጠቁመው ቁልፍ እያመለከትኩ። የአሳንሰሩ ጉዞ በጣም ረጅም ነበረ። በጣም ረጅም። ይህ ነገር በተአምር ሊሆን የማይችል እንደሆነ ሳስብ ነበረ። በዚህ ከተማ ውስጥ ይህን ያህል ጥልቀት ያለው ቤት የተሰራ አይመስለኝም። ግን እያየሁት እንዳለሁት ከሆነ እየወረድን ነው። ይህ አሳንሰር እንደ ዘመናዊ አሳንሰሮች አይደለም። የሚዘጋ በር የለውም። ስለዚህ የሚያልፉንን ብረቶች ማየት ትቼ ነበረ። ከዚያ ብረቶቹ ወደ አለት ድንጋይ ተቀየሩ። ይህን ነገር ለጠይቃት ስል ነበረ አንድ ነገር ትዝ ያለኝ። አሪፍ የሆነ ትሪክ ነው አልኩኝ። ትሪክ? ልዕልት መለሰችልኝ። አዎ እንገርሽ ቋንዴ፣ አሳንሰሩ ባለበት የተንገጫገጫ ቆሟል። ወደ ላይ የሚሄዱ ባነር ነገሮች ወደታች እየወረድን ያለን እያስመሰሉ ነው አይደለ? ምክንያቱም እኔ በአሳንሰሮች ላይ ኤክስፐርት ባልሆንም ከከተማዋ ቢያንስ 20 ፎቆች ያህል ወደታች ገብተናል። ይህ ደግሞ የማይቻል ነገር ነው። ትክክል ነህ መለሰችልኝ በፈገግታ። 20 ፎቆች ያህል ወደታች አልገባንም፣ ግን አሁን ላይ 2000 ፎቆች ያህል ነው ወደታች የወረድነው። ፎቆችን ለመለኪያነት ከተጠቀምክ ማለት ነው። የሆነ ነገር ማለት ፈልጌ ነበረ። ውሸቷን እንደሆነ ልነግራት ፈልጌ ነበረ። ውሸቷን መሆን አለበት አይደል? ያን ያህል ወደታች አልተጓዝንም እኮ። ያን ያህል ጥልቀት ያለው ህንጻም የተሰራ አይመስለኝም። ቢሆንም ይህ ሁሉ የመጠጥ ቤቱ ምን ያህል ሚስጥራዊ መሆኑን ለማሳየት እያደረጉት ያለው ጥረት ነው ብዬ አሰብኩ። ግን አልተናገርኩም። ውጣልኝ ብላ ብታሳርፈኝስ? ይልቁንም ፈገግ ብዬ ትወናዋን አጸደቅኩላት። ይህ ነገር እውነት ይሁን አይሁን እስካሁን ካየኋቸው የሚስጥር መጠጥ ቤቶች ጋር ሲነጻጸር ለየት ያለ ነበረ። ከዛ በኋላ አሳንሰሩ ቆመ። ልዕልትም ወደ በሩ ጠጋ አለች፣ ግን ከመውጣቷ በፊት ወደ እኔ ዞረች። ይህ የመጨረሻ ምርጫ ነው። ከፈለክ ልመልስ እችላለሁ። አይ ካልክ ግን ከዚህ እንደወጣ ወደ ሲኦል ነው የምትገባው። ወደ መጣህበት መመለሻ መንገድህን ዛሬ ምሽት ልታገኝ ትችላለህ። ግን አንዳንዶቹ መውጣቱ የማይቻል ሆኖባቸዋል። አንዳንዶቹ ለዘላለሙ እዚሁ ቀርተዋል። በነፃ ፈቃድህና በካውንስላችን ህግ መሰረት ይህን ምርጫ ማቅረብ ግዴታዬ ነው፣ አንተን ወደ ህይወት ለመመለስ። አሁኑን ምረጥ። አሪፍ ገለጻ ነው ልዕልት፣ መለስኩላት። በጣም አሪፍ ነው። እናንተ ሰዎች ይህን ነገር በጣም ነው ያሰባችሁበት። አዎ ወደዚህ ቤት መግባት ፈልጋለሁ። ፈገግ ብላ ወደ ውጭ ወጣች። ቀጥ ብሎ በተዘረጋው ኮሪደር መጨረሻ ላይ ትንሽዬ በር ይታያል። በሩ በጥንት ጊዜ የተሰራ ይመስላል። ምንም አይነት ብርሃን አይታይም። ከአሳንሰሩ ውስጥ ከሚወጣው ብርሃንና ፊቴ ካለችው ትንሽዬ በሩ ውስጥ ከሚወጣው ብርሃን ውጪ ኮሪደሩ ጨለማ ነበረ። ወደፊት ተራመድኩ። እግሮቼ ገና ከአሳንሰሩ እንደወጡ ሙቀቱ ሲመታኝ ተሰማኝ። አየሩ ከምነግራችሁ በላይ ከብድ ነበረ። ወዲያው ሰውነቴ በላብ ተጠመቀ። ከዛ በኋላ እዚህ ኮሪደር ላይ ትንሽ ቆየው ለወርቅ እንደምችል አወቅኩ። ወደ ኋላ ዞሬ አሳንሰሩን ተመለከቱ። ወደ ላይ ተመለሰ ነበረ። እንደማየው ከሆነ አሳንሰሩን የምጠራበት ምንም አይነት ቁልፍ የለም። እውነትም ልዕልት የሰጠችኝ አማራጮች የእውነት ነበሩ ማለት ነው። ፊት የሚታየኝ መጠጥ ቤት ቀዝቃዛ አየር ይኖራል ብዬ ተስፋ አድርጌ ወደፊት መራመድ ጀመርኩ። ቀጣይ የተፈጠረውን ነገር በብዛት በብዥታ ነበር የማስታውሰው። የቻልኩትን ያህል ነግራችሁ ጥራለሁ። ወደ መጠጥ ቤቱ ገባሁ። ትንሽ ነበረ፣ በጣም ትንሽ ነበር። የመኝታ ክፍል ነበር የሚያክለው። አንድ ከእንጨት የተሰራ ባር አለ።
3 መቀመጫዎችም ተጠግተው ተቀምጠዋል እና 3 ትናንሽ ጠረጴዛዎች ጥግ ጥግ ላይ ተቀምጠዋል። ክፍሉ ከላይ የተንጠለጠለችው ትንሽዬ አምፖል በምታወጣው ደካማ ብርሃን ተሞልቷል። ቢሆንም ውስጥ ያለው ነገር ለማየት ያስችል ነበረ እና ከመብራቱ ስር መቀመጡ ግድ ነበረ። ከባሩ ጀርባ ከመስታወቱ ፊት የተቀመጡት ጠርሙሶች ይታያሉ። እዛ ክፍል ውስጥ ከአስተናጋጁ በተጨማሪ 5 ሰዎች ነበሩ። አንዲት ጥቁር በጥቁር የለበሰች ልጅ አንዱ ጠረጴዛ ጋር ከአንድ ወንድ ልጅ ጋር እየጠጣች አየው። ሌሎች 2 ወንዶች ሌላኛው ጥግ ላይ ተቀምጠዋል። አንደኛው ሱፍ የለበሰ ሲሆን አንደኛው ደግሞ የተቀዳደደ ልብስ ነበር የለበሰው። ሌላ በ30ዎቹ ውስጥ ያለች የምትመስል ሴት ሌላኛው ጥግ ላይ ሲጋራዋን እያጨሰች ተቀምጣለች። እና እኔም አለው። የሚሰማ ሙዚቃ የለም። ግድግዳዎቹ የጥንት ይመስላሉ። አስተናጋጁም አስተናጋጅ ይመስላል። ነጭ ሸሚዝ፣ ጥቁር ሱሪ፣ ሰደርያና ከረባት አድርጓል። አሁንም ይሞቃል፣ ግን ከቀድሞ አንጻር በጣም ይሻላል። መጠጥ ሙቀቱን ሊያብሰው ይችላል፣ ግን አንዴ እዚህ መጥቼ የለ ውሃውን መጀመሪያ ልሞክረው ፈለኩ። መጠጦቹን ካነሳሁባቸው አይቀር የተቀመጡትን ጠርሙሶች ስመለከት የማውቀውን ብራንድ አጣው። የመጠጡ አይነት የተለጠፈበት ጠርሙስ የለም፣ ቢራም የለም፣ ስም የላቸውም። ይህ ቤት በጣም ቀለል ያለ ነገር ነበረ። ከቆይታ በኋላ አስተናጋጁ አናገረኝ። ወደ ሲኦል እንኳን ደህና መጣ በፈገግታ ተናገረ። አሪፍ የሆነ ስም ነው፣ እንዴ እንደምትለኝ ጠብቄ ነበረ። ንቀት እንዳያስመስልብኝ እየጣርኩኝ መለስኩለት። አሪፍ የሆነ ነገር ነበር ያየሁት ከመጀመሪያው ጀምሮ፣ ግን ቤቱን ሲኦል ማለቱ ይከብዳል። በተለያዩ ቦታዎች የተለያየ ትርጉም አለው፣ ግን ሲኦል ያልኩክ አንተ የምታውቀው ስለሆነ ነው። ሌላ ስም ልስጠው እንዴ? ጠየቀኝ፣ ግን እየቀለደ ወይም እየተቆጣ አልነበረም። አይተው ይሁን። እስኪ መጠጥ ነገር ስጠኝ፣ ቢራ አድርግልኝ አልኩት። ቢራ የለንም በአንዴ መለሰልኝ። እና ምንድነው ያለ? ጠየቅኩት። እዚህ ያሉ ብዙ ሰዎች ጸጸት የሚባል መጠጥ ነው የሚጠጡት፣ ግን ደፈር የማለት ስሜቱ ከተሰማ እርግማን የተባለው የቤታችን ምርጡ መጠጥ አለን። ኧረ በለው፣ ሲኦል የሚለውን ነገር ጠበቅ አድርጋችሁ ነው ያዛችሁት። እሺ ጸጸት እናድርግልኝ። ቡናማ ከሆነ ጠርሙስ የተቀዳ መጠጥን የያዘ ብርጭቆ አቀረበልኝ። በጣም ነበር የሚጣፍጠው፣ የውስኪ ጣዕምም ነበረው። በረዶ ቢኖረው ብዬ ተመኘው፣ ግን ሲኦል ውስጥ በረዶ? ምን እያሰብኩ ነው? መጠጡ ግን አሪፍ ነበረ እና ሞቅታው ወዲያው ነበር የተሰማኝ። ብቸኝነት የሚባለው መጠጥ ይዤ ቤት ውስጥ ያሉትን ሰዎች ተመለከትኩ። ማናቸውም ያዩኝ አይመስለኝም። ጥቁር የለበሰችው ልጅ ግን ታምራለች። ስለዚህ መጠጤን ይዤ ወደ እሷ ልሄድ ተነሳው። ግን በድንገት ብቻዋን የተቀመጠችው ልጅ ማልቀስ ትጀምራለች። በጣም ጠምቶኛል፣ ውሃ መጠጣት እችላለሁ? አስተናጋጁን መለመን ጀመረች። አይቻልም ብሎ ተመሳሳይ ፈገግታ በተሞላበት ፊት መለሰላት። ሲኦል ውስጥ ውሃ የለም፣ ጠብታ እንኳን የለም። ሌላ ሲጋራ ልስጥሽ እንዴ? ከዛ ከበድ ባለው መጠጣችን አወራርጂው። ሌላ ማጨስ አልችልም፣ አፌ ደርቋል። መጠጥም አልፈልግም፣ ውሃ ስጠኝ እባክህ ቀጠለች። እና በዚህ ሁኔታዋ ሴትየዋ እየለመነችው እንደነበር አወኩ። ውሃ ከመስጠት ይልቅ የታሸገ ሲጋራ ቀበላት። ያኔ ነበረ የሴትየዋ ፊት የተቀመጠውን የሲጋራ አመድ ያስተዋልኩት። በጣም ብዙ የሆኑ የሲጋራ ጠርዞችን ተመለከቱ፣ በመቶዎች የሚቆጠሩ። ይህን ሁሉ ሲጋራ ብቻዋን አጨሰችው? ትኩር ብዬ ሴትየዋን ጠናኋት። ከንፈሮቿ ተሰንጣጥቀዋል። ለረጅም ጊዜ ስታጨስ ነበረ። አስተናጋጁ በትዕግስት ሲጋራውን እንድትቀበለው እጁን ዘርግቶ ጠበቃት። ያ ፈገግታው ከፊቱ ሳይጠፋ በመጨረሻም በረጅሙ ተንፍሳ ተቀበለችው። ላይተር አውጥቶ ለኮሰችው። ከዛ በኃይል ማሳል ጀመረች። ቋቂላትም ጀመረ። ከዛ በኋላ ጣልቃ ልገባ ፈለኩ። ስማ፣ ሴትየዋ ደህና አይደለችም እና ሌላ ተጨማሪ ሲጋራ ጥሩ የሚሆንላት አይመስለኝም። በጥማት ልትሞት እኮ ነው ሴትየዋ። አሳንሰሩ እንዲመጣ አድርግ፣ ይበቃታል። አስተናጋጁ ትልቁን ፈገግታውን ወደ እኔ ያዞረው። ስለማን ነው የምታወራው? ስለ ብሌን ነው? ብሌን እኮ ጎበዝ ሴት ናት። በቀን ብዙ እሽግ ሲጋራ እኮ ነው የምታጨሰው። ስለ ጥማቷ ከሆነ ይህ ቦታ ጥማት ያለበት ቦታ እንደሆነ ከመግባቷ በፊት ነበር የምታውቀው። ግን እዚህ መሆን ፈልጋለች። የምትፈልገውን ነገር ነው እያገኘች ያለችው። ወደ ብሌን ተጠግቼ እጄን ትከሻዋ ላይ አረኩኝ። እናት፣ ከዚህ መውጣት ከፈለግሽ ወደ አሳንሰሩ ጋር ልወስድሽ እችላለሁ። ፊትሽ ደህና እንዳልሆንሽ ያሳያል ብዬ በዝግታ ተናገርኩ። ብሌን ቀና ብላ አይታኝ ፈገግ አለች። አይ ደህና ነኝ አለችኝ፣ ከንፈሮቿ እየተንቀጠቀጡ። አስተናጋጁ እንደ ንስር የተመለከተን ነበረ በፈገግታ። ግን አሁን ላይ ፈገግታው የጓደኝነት ፈገግታ አልነበረም። ሰላም ናችሁ ብሎ ጠየቀን። ብሌን የተንቀጠቀጠች አዎ አለችው። ከዛ አስተናጋጁ ዞረ። በዛች ቅጽበት ብሌን ክንዴን አጥብቃ ያዘችው። ከዛ ዝቅ አርጋኝ ወደፊቷ አቀረበችኝ። አሁን ውጣ ብላ በዝግታ ተናገረች። ትንፋሿ እንደ ኩሽና ጭስ ማውጫ ነበረ። እያከታተለች ስታጨስ ነበረ።
እኔም አጭሳለሁ፣ ጓደኞችም እንደዛው። ግን እንደሷ ሆኜ ጓደኞቼም ሆነው አይቼ አላቅም። ሱፍ ወደ ለበሰው ሰውዬ አቀናው። ጤነኛ የሚመስለው እሱ ብቻ ነበረ። ጋሽ ያቺ ሴት የኛን እርዳታ ትፈልጋለች አልኩት። ሰውየው ተመልክቶኝ ከሳቀ በኋላ አቡሽ ሁላችንም እርዳታ እንፈልጋለን፣ ሲኦል እኮ ነው ያለነው ጮኸብኝ። እንደዛ እየጮኸ እያለ ዞሬ ያቺ ጥቁር የለበሰችውን ልጅ ተመለከትኳት። ራሷን ስትቆርጥ አየኋት። ጠለቅ አርጋ ስትቆርጥ ነበረ። አጠገቧ ተቀምጦ የነበረውም ሰውዬ ከት ብሎ ይሳቅ ነበረ። ጠጋ ብዬ ሳስተውለው እሱም እግሮቹን በመርፌ እየወጋ አየሁት። እሷ የእጆቿ ክንዶች ተቆራርጠው፣ እሱ ደግሞ ከእግሮቹ ላይ ደም ሲፈስ ይታያል። እንደዛም ሆኖ አላቆሙ። አቁሙ እንጂ ራሳችሁን የጎዳችሁ እኮ ነው ብዬ ጮኩባቸው። ሁለቱም ቀና ብለው ተመለከቱኝ። ልጅቷ እያለቀሰች ነበረ፣ ግን እየሳቀችም ነበረ። አይኖቿ ራሷን የምትጎዳውን ነገር እንድታቆም ይለምናሉ፣ ግን መቆራርጧን አላቆመችም። በቂ ነገር አይቻለሁ። እጄን ዘርግቼ ቢላዋን ከእጆቿ ልነጥቅ ሞከርኩ። እዛች ቅጽበት ትከሻዬ ላይ እጅ ተሰማኝ። በህይወቴ ከተሰሙኝ ስሜቶች ጠንካራ ነበረ። አስተናጋጁ ነበረ። ከነበረበት ቦታ ዞሮ መጥቶ ነበር ያዘኝ። አይ አለቃ፣ ጆሮ ስር ጮኸ። ሁሉም የሲኦል ደንበኞች ደስታቸውን ያለ ምንም ፍርጃ ማጣጣም አለባቸው። ፍርጃቸውን እኮ ወስደውታል። ከዛ አልፈናል። አሁን ተዋት፣ ትቁረጠው። ተመችቷታል እኮ ደስታዋን አታይም እንዴ? እየሳቀች እኮ ነው። ከዛ አስተናጋጁ ጀርባዬን ይዞ እየጎተተኝ ወደ መቀመጫ ወሰደኝ። ሚስጥር ፈልገህ ነው አይደል እዚህ የመጣኸው? ተሰላችተሃል መሰለኝ። ለዛ ነው ሌላ ነገር የፈለግከው። ለዛ ነው እዚህ የመጣኸው። ያቀረብኩልን መጠጥ ጠጣ፣ ፊትን ከመሰባበሬ በፊት። ይህን ሁሉ ሲለኝ ፈገግታ ከፊቱ ላይ አልጠፋም ነበረ። ብርጭቆ ከፊት ያስቀመጠ ወፍራም መጠጥ ውስጡ ይታያል። አስተናጋጁ ክንዴን ይዞ መጭመቅ ጀመረ። ህመሙ የማልችለው ደረጃ ያህል ደረሰ። ጭንቅላቴም መፍጠን ጀመረ። መጠጥ ቤት አይደለም ይሄ፣ ሌላ ነገር ነው። መጠጥ ቤት ግን አይደለም። ሲኦል መሆኔን ላምን አልፈለኩም፣ ግን የሆነ መጥፎ ቦታ እንዳለው አውቄያለሁ። መጠጥህን ጠጣው አለቃ። ድጋሚ ጮኸ። ክንዴ ላይ በሚሰማኝ ስሜት የተነሳ የምወድቅ ስለመሰለኝ ብርጭቆን አንስቼ በአንድ ትንፋሽ ጨለጥኩት። በጣም ነበር የሚያስጠላው። እንዴት አድርጌ መግለጽ እንዳለብኝ አላቅም፣ ግን በጣም ከባድ ነበረ። እጄን ለቀቀውና በድንገት ክፍሉ መጋል ጀመረ። መብራቱን ብልጭ ድርግም ማለት ጀመረና በድንገት በእውቀት ተሞላው። ማወቅ በማልፈልጋቸው ነገሮች፣ ማንም ሰው ሊያውቃቸው በማይፈልጋቸው ነገሮች። እናቴ ስትማግጥ ነበረ እና አባቴ እያልኩ ስጠራው የነበረው ሰውዬ ትክክለኛው አባቴ አልነበረም። የሞተ ወንድምም ነበረኝ። ይህን ነገር በፍጹም አላውቅም ነበረ። የሥራ ቦታ አለቃይም በጣም ነበር የሚጠላኝ። እስከ ዛሬ ድረስ በተፈጥሮ መንገድ የሞተ የመሰለኝ አያቴ ራሱን አጥፍቶ እንደሞተ አወቅኩ። እናቴ እኔን እርጉዝ እያለች ልታስወርደኝ ነበረ፣ ግን የሕክምናው ወጪ ስታስበው ከአቅሟ በላይ እንደሆነ አውቃ ሐሳቧን ቀየረች። ብቻዬን ልሞት ነበረ። ሚስቴ ከ6 ዓመት በኋላ የምትዋወቃት የወደፊቷ ሚስቴ በመኪና አደጋ 3 ዓመት ከሞላው ወንድ ልጄ ጋር ሞታለች። ይህን ለመቀየር ምንም ላደርግ አልችልም። ከሥራ ጋር በተያያዘ አደጋ በ60 ዓመቴ የአይኔን ብርሃን አጣለሁ። በዚች ዓለም ላይ 34 ሰዎች አሉ። አንዳንዶቹም ጓደኞች የምላቸው፣ እኔ እንድሞት የሚፈልጉ ጓደኞች። በጣም ነበር የሚጠሉኝ። ማንም፣ እናቴም አባቴም፣ ማንም ሰው አይወደኝም። እነዚህ የተወሰኑት ነበሩ በድንገት ካወቅኳቸው ሚስጥሮች መካከል። በሺዎች የሚቆጠሩ ሚስጥሮችን ነበር ያወቅኩት፣ ግን በዛን ጊዜ ጭንቅላቴ ሊያገናዝባቸው አልቻለም። ስለኔ ያወቅኳቸው ብዙ ነገሮች ነበሩ። ስለማውቃቸው ሰዎች ያወቅኩት ነገር በጣም መጥፎ ከመሆናቸው የተነሳ ስለረሳኋቸው አምላኬን አመሰግነዋለሁ። ምክንያቱም እነዛን ሁሉ ሚስጥሮች ለአንድ ሰከንድ ማስታወስ ብችል ኖሮ የማበድ ይመስለኝ ነበረ። የተደናበርኩ ክፍሉን በዓይኖቼ ቃኘው። ያቺ ብሌን የምትባለው ሴት እስካሁን ያጨሰች ነበረ። ጉሮሮዋ በሳት ተያይዟል። መሃል ጉሮሮዋ ላይ ቀይ ብርሃን ይታያል። መጥፎ የሆነ ስሜት እየተሰማት ነው፣ ግን ማጨሷን አላቆመችም። ጉሮሮዋ ላይ የሚታየው ቀይ ብርሃንም እየሰፋ እየደመቀ መጣ። ከመጠጥ ጠርሙሶቹ ጀርባ ወዳለው ሰፊ መስታወት ስመለከት ከጀርባዬ አሰቃቂ የሆነ ነገር ነበር ያየሁት። ቢሆንም ከዛ ነገር ሁሉ ትኩረትን የሳበው ነገር በቀኝ በኩል ትንሽዬ ጥቁር ነገር ማየቴ ነበረ። አይኖቹን ብቻ ነበረ ላይ ቻልኩት። የሰው አይን ነበር የሚመስሉት፣ ግን ደማቅ ነበረ። ያበራል እያልኳችሁ ሳይሆን ድቅድቅ ጨለማ ከሆነው ፊቱ ውስጥ ጎልቶ የሚታየው እነዛ አይኖቹ ነበሩ። ትንሽዬ ቀንዶችም ጭንቅላቱ ላይ ይታያሉ። በጣም ነጭና ሹል ጥርሶች አፉን ሞልተውታል። እንዴት እንደሆነ ባላቅም ዲን የሚባለው ነገር ይህ እንደሆነ አወቅኩ እና የሱ ቤት ውስጥ ነው ያለሁት። ወደ በሩ ዞሮ ተመለከቱ። በሩ ከቦታው የለም። ሙቀቱም የጨመረ ነበረ።
የማላውቃቸው ሚስጥሮች አሁንም አላቆሙም። እያንዳንዱ ሚስጥር እየከፋ ነበረ። እያንዳንዱ የነፍሴ ሚስጥሮችን ማወቅ ቻልኩኝ። በጣም አስቀያሚ ሚስጥሮች። ያኔ ነበረ ስልኬ ጮኸው። የጥሪ ድምፁ ከማውቀው ዓለም የመጣው ድምፅ ትኩረቴን ሳበው እና በዛች ቅጽበት የሚስጥሮቹ ፍጥነትን መቀነስ ጀመረ። ስልኬን ስመለከት 4 ሰዓት እንደሆነ አወቅኩ። ሚኪ ደውልልኝ ስላልኩት ነበር የደወለው። ስሙ ሚኪ ነው። አዎ ሚኪ የሚባለው ጓደኛዬ፣ ምርጡ ጓደኛዬ። እውነት በሆኑ ነገሮች ላይ ትኩረቴን ሳደርግ ሁሉም ነገር መረጋጋት ጀመረ። ሚስጥሮቹም እየቆሙ መጡ። ዙሪያን የሞላው አሰቃቂ ሁኔታም የተረጋጋ መጣ። ብሌንም ማጭሷን ቀነሰች። ጥቁር የለበሰችውም ሴት ራሷን መቁረጥ አቆማለች። ያስፈሪ የሆነው የዲን ፊትም ወደ ኋላ ፈገፈገ። ከሚኪ ጋር አብረን ነበር ያደግነው። ከልጅነታችን ጀምሮ ጓደኛሞች ነበርን። አብረን እንጫወታለን፣ አብረን እንበላለን። እነዚህ ነገሮች እያሰብኩ እያለሁ በሩ ተመለሰ። ተነስቼ ወደ በሩ ሮጥኩኝ። ቆም! ወደ ቤቱ እንድትመለስ ምርጫ ተሰጥቶ ነበረ። አስተናጋጁ ጮኸ። ዞሬ ስመለከት አስተናጋጁ ዘሎ በእጅና በእግሩ ወደ እኔ ሲሮጥ አየሁት። በሩን ተሻግሬ ጠባብ ወደ ሆነውና ሞቃታማ ኮሪደር ወጣሁ እና ማሰብ የቻልኩትን ነገር አደረኩ። የእውኑ ዓለም ነገሮች ይህን ቦታ የሚያደክሙት ከሆነ ከእውኑ ዓለም ጋር ቢገናኝ ይህን ቦታ ሊሰብረው ይችላል። ስልኬን አነሳሁት። ሰላም ከሆነው ቤቱ የሚደውልልኝ የጓደኛዬ ድምፅ ከስልኬ ወጣ። የሙዚቃም ድምፅ ይሰማል። ሚኪ፣ ለፖሊሶች ደውል፣ ችግር ውስጥ ነኝ ያለሁት። ስልኬ ላይ ጮኩኝ። ምንድነው የምታወራው? እየሰማሁህ አይደለም። ኔትወርኩ ይሰራ አይደለም መሰለኝ። መለሰልኝ። አስተናጋጁ በፈገግታ በእጅና በእግሮቹ እየሮጠ እየመጣብኝ ነበረ። የመጨረሻ ሀሳብ መጣልኝ። ስልኬን ስፒከር ላይ አደረኩት። የሚኪ ድምፅ ኮሪደሩን ሞላው። አስተናጋጁም ቆመ። ስለዚህ ቦታ ማወቅ የለበትም። ሳይጋበዙ ስለዚህ ቦታ ማወቅ የካውንስላችንን ሕግ ይቃወማል። ያኔ ነበረ የመጨረሻው ምት የሲኦል መጠጥ ቤቱ ላይ ተሰነዘረው። የሚኪ እንቅልፍ የተሞላበት ድምፅ ስለምን ካውንስል ነው የሚያወራው ብሎ ሲናገር ግንኙነት ተፈጠረ። ይህን ቦታ የሚመራው ሕግ ተሰብሯል። በድንገት አሳንሰሩም ወደታች ወረደ። አስተናጋጁ እስካሁን በፈገግታ የተመለከተኝ ነበረ። ይቅርታ ጌታዬ፣ ሕጋችንን አፍርሰዋል። ከዚህ በኋላ ወደዚህ መጠጥ ቤት መምጣት አይችሉም። እባክዎ ይውጡልን። ልዕልት አሳንሰሩ ውስጥ ቆማለች። ቶሎ ብዬ ወደ ውስጥ ገባሁ። የጠጣሁት መጠጥ ከውስጤ ጠፍቷል። ምንም አይነት ምስጢርም አይሰማኝም። ምንም አይነት ምስጢርም እየመጣብኝ አይደለም። ስልኬን ባትሪ ዘጋ። ከሲኦል መደወሉ ባትሪ ጨርሳል ማለት ነው። በዝምታ ወደ ላይ መውጣት ጀመርን። ወደ ምድር ስንደርስ ልዕልት ከቤቷ አስወጥታኝ አስፓልቱ ጋር ስንደርስ ተናገረች። የዛሬ ምሽት ያሸነፍክ ይመስል ይሆናል፣ ግን አላሸነፍክም። ይህን አሳንሰር ወደታች መውረድም ወደ ላይ መውጣትም ትችል ነበረ። ልብህ ከደስታ ይልቅ ምስጢርን ነው የፈለገው። ስለዚህ ነው ወደታች የወረድከው። ወደ ላይ መውጣት ትችል ነበር እና በህይወት የተመኛቸውን ነገሮች በሙሉ ያንተ ሊሆኑ ይችሉ ነበረ። ስለዚህ ሂድ፣ ኩራት ይሰማ። ኩራተኞችን ነው የምንወደው፣ ምክንያቱም ኩራት የሚሰማቸው ናቸው መዳረሻቸው ሲኦል የሚሆነው። ገደል ግቢ መለስኩላት። ግን ይህን ያልኳት የሸሸዋት ነበረ። እነዚህን ሰዎች ድጋሚ መፈታተን አልፈልግም። የዛን ምሽት ቤቴ ስገባ ሁሉንም ሚስጥሮች ማስታወስ ችዬ ነበረ። ዓመታት ሲያልፉ እነሱንም እየረሳው መጣው። መጀመሪያ አካባቢ እንደ ህልም ይታየኝና ስነቃ ደግሞ እረሳቸዋለሁ። እዚህ ጻፍኳቸውን ነው የማስታውሰው አሁን ላይ፣ ምክንያቱም ድረሳቸው ስለማልፈልግ ነው። ቢሆንም ግን አሁን ላይ ጻፍኳቸውን ሳነብ ሚስጥር መስለው አይታዩኝም። ውሸት የሆኑ ያህል ነው የሚሰማኝ። እነዛ ሚስጥሮች ትክክል ነበር የመሰሉኝ። ግን ሰይጣን የውሸት አባት ነው የሚባለው በምክንያት ነው። ዲን የሚባለው ነገር ሰይጣን ይሁን አይሁን አላቅም፣ ግን ታማኝ ነው ብለው ማመን ከባድ ነገር ነው። ይህን እንደ ማስጠንቀቂያ ውሰዱት። ሚስጥር ለምትፈልጉ ሰዎች አንዳንድ ነገሮች ሚስጥር የሆኑት በምክንያት ነው እና እነሱን ማወቅ እብደትን እንደማወቅ ነው።